ከደብረ ብርሃን ደነባ ለሚ መገንጠያ እንዲሁም ከደነባ እነዋሪ ጅሁር የአስፓልት መንገድ ስራ እንዲፋጠን የአካባቢው ነዋሪዎችና የአስተዳደር አካላት ጠየቁ። በኢትዮጵያ መንገዶች አስተዳደር የደብረ ብርሃንና አካባቢዋ ፕሮጀክት ማኔጅመንት ጽሕፈት ቤት ግንባታው በቀሪ ጊዜ በጥራትና በፍጥነት እንዲሰራ በቅርበት እየተከታተለ መሆኑን አስታውቋል። ሙሉ የአስፓልት መንገድ ግንባታውን በሚቀጥለው 2019 በጀት ዓመት ለማጠናቀቅ አቅዶ እየሰራ መሆኑን ግንባታውን የሚያከናውነው ሰንሻይን መንገድ ስራ ተቋራጭ አስታውቋል። ብርሃኑ ደስታ በትንታኔ ተመልክቶታል። ተሎ ማለቅ አለበት ነው። ጎሬና ብዙ አይነት መንገድ ነበር። አንድ ጊዜ አንድ መኪና ጥያለሁ። መነሻውን እዚህ ደብረ ብርሃን ከተማ አድርጎ ከደብረ ብርሃን ደነባ እንደዚሁም ለሚ መገንጠያ ከደነባ ወደ ጁር የሚወስድ የአስፋልት መንገድ 2012 ዓመተ ምህረት ሰኔ ወር መጀመሪያ ነበር የመሰረት ድንጋይ የተጣለው። 108 ኪሎ ሜትር ርዝመት ያለው የአስፋልት መንገድ በ4 ዓመት ጊዜ ውስጥ እንዲጠናቀቅ ነበር በጊዜው ውለታ የተወሰደው። ደብረ ብርሃን ከተማን ጨምሮ ወደ 6 ወረዳዎችን ያገናኛል ይሄ መንገድ። አሁን ላይ መንገዱ መጓተቱ የአካባቢው ነዋሪዎችን አሳስቧል። ምቹ አለመሆኑና ለተሽከርካሪዎችም ደህንነት ከፍተኛ የሆነ ችግር እያስከተለ መሆኑን የአካባቢው ነዋሪዎች ይገልጻሉ። በጣም ረጅም ተጓቷል ብቻ ሳይሆን በጣም ከዚህ በላይ መጓተት እኔ ያለም አይመስለኝም። በጣም ተጓቷል። መንገዱ ተበላሽቷል። ተሽከርካሪ ላይ ለምሳሌ ባለስትራ ይሰብራል። መኪና ማገልገል ያለበት ነገር አያገለግልም። መኪናም ደግሞ ስለማያገለግልም ለምሳሌ ትራንስፖርት ይጨምራሉ። ለምን መኪናው ከሚያመጣው ጉዳት አኳያ ኦቨር ነው የሚከፍለው ገበሬውም አርሶ አደሩም ወደ ሲንቀሳቀስ መኪናው ላይ እንዳታይ መኪናውም ይጎዳል እና ዞሮ የሚመጣው አርሶ አደሩ ላይ ነው ተጽዕኖ የሚመጣው መንገድ ያለመኖሩ ማለት ነው። ቶሎም አንደርስም። ቢያንስ ከ3 ሰዓት ቆይታ በላይ ነው ከዚህ ደብረ ብርሃን 65 ኪሎ ሜትር ነች የምንደርሰው ማለት ነው። ባሱ እዚህ ስራነት ነው የሚስተዳደረው እና የአስፋልቱ ቶሎ ቢሰራልን ለኛ ቢያንስ 30 ደቂቃ 40 ደቂቃ አይፈጅብንም። አሁን ግን 3 ሰዓት 3 ሰዓት ተኩል ነው እየጨረሰብን ያለው። በአጭሩ እቺ አስፋልት ደግሞ ከተሰራችልን ቶሎ እንደርሳለን ብዬ አስባለሁ። እስካሁን ድረስ ባለስተራ በጣም ሰብራለሁ። በአስፋልት አለመሰራቱ፣ ሽቅብ ቁርቁሙ መውረዱ፣ አንድ ጊዜ አንድ መኪና ጥያለሁ። ያው እቺ ስለተሰራች ነው ደግሞ የተወሰነው እንደሞ እንትን ያልኩ። ተመልካቾቻችን አሁን የምንገኘው ከደብረ ብርሃን ደነባ ጆሮ በሚሰራው የአስፋልት መንገድ ላይ ነው። ከደብረ ብርሃን ከተማ በ12 ኪሎ ሜትር ገደማ ርቀት ላይ ነው የምንገኘው። የዚህም መንገድ ግንባታ በተመለከተ በኢትዮጵያ መንገዶች አስተዳደር የደብረ ብርሃን አካባቢ ፕሮጀክት ማኔጅመንት ጽሕፈት ቤት ስራ አስኪያጅ የሆኑት ኢንጂነር ንጋቱ ውድነህ አብረውኛሉ። እሳቸው ስለ መንገዱ ወቅታዊ ሁኔታ መረጃ የሚያደርሱን ይሆናል። ኮንትራክተሩ በጣም በጥሩ እንቅስቃሴ ላይ ነው ያለው። በዚህ ዓመት ክረምቱ ከወጣ በኋላ ወደ ስራ ከተመለሰ በኋላ ጥሩ እንቅስቃሴዎችን ያደረገ ነው። ግን በመሀል ያው ኮንትራክተሩ የተለያዩ ችግሮች ይገጥሙታል። ለምሳሌ የነዳጅ እጥረት ገጥሞት ስራዎች የሚስተጓጎሉበት አጋጣሚ አለ። ግን ቢሆንም ተቋቁሞ ኮንትራክተሩ በጣም በጥሩ ሁኔታ እየሰራ ነው። በዚህም ዓመት ያሰብነው ያው እስከ ለሚ ድረስ ያለውን የመንገድ ክፍል ከደብረ ብርሃን ደነባ ለሚ የሚያገናኘውን መንገድ ሙሉ አስፋልት ለማልበስ በእንቅስቃሴ ላይ እንገኛለን ማለት ነው። የአስፋልት መንገድ በሰንሻይን የመንገድ ስራ ተቋራጭ አማካኝነት ነው እየተገነባ የሚገኘው። የፕሮጀክቱን ስራ አስኪያጅ መንገዱን በተሟላ አቅም ገንብቶ ለአገልግሎት በቅርብ ጊዜ ዝግጁ ለማድረግ እየተደረገ ስላለው ጥረት ማብራሪያ ጠይቀናቸዋል። በቂ የሆነ የአስፋልት ግብዓት በማስገባት በአሁኑ ሰዓት እስከ ለሚ መገንጠያ ድረስ ያለውን አስፋልት ለማሰራት የሚያስችል መጠን አስገብተን ኦልሬዲ እንደምታዩት ስራውን ጀምረናል ማለት ነው። በዚህ ዓመት እስከ ለሚ መገንጠያ ድረስ የአስፋልት ማንጠፉን ስራ ለማጠናቀቅ እየሰራ ነው ማለት ነው። 69.8 ኪሎ ሜትር ኦልሞስት 70 ኪሎ ሜትር አካባቢ ማለት ነው። ይህ መንገድ እንግዲህ በቅርብ እንደሚጠናቀቅ እንጠብቃለን። አማራ ሚዲያ ኮርፖሬሽንም የመንገዱ ግንባታ ሂደት እየተከታተለ ለአድማጭ ተመልካቾቹ ዘገባ የሚያደርስ ይሆናል።